ሰላም ውድ የሉሲን ኢንተርቴይንመንት ቤተሰቦቻችን እንዴት ናችሁ? በዛሬው ቪዲዮ ስለ ታላቁ የጊዛ ፒራሚድ እንዴት እንደተገነባ እንዲሁም በውስጡ ስለሚገኙት አስደናቂ ክፍሎችና ቦታዎች ነው የምንመለከተው። ቪዲዮውን ላይክ እና ሰብስክራይብ በማድረግ ይጀምሩ። የታላቁ የጊዛ ፒራሚድ ውስጣዊ መዋቅር 3D ሞዴል። ይህ ሞዴል ከዚህ ቀደም በጊዛ ፒራሚዶች ውስጥ ከተመዘገበው በተለየ መልኩ 5 አግድም ደረጃዎች ያሉትና የተንጣለለ ጣሪያ ያለው ከዚህ ቀደም የማይታወቅ ክፍልን አሳይቶናል። ነገር ግን በጣም አስደንጋጭ የሆነው ግኝት ከመሬት በታች ነው ያለው። ከመሬት ወለል በታች ራዳር ቲሞግራፊ በመቶዎች የሚቆጠሩ ሜትሮችን የሚረዝመው ቀጥ ያሉ ሲሊንደራዊ መዋቅሮችን ለይቷል። ከእነዚህ ውስጥ 8ቱ ሲሊንደራዊ ጉድጓዶች በሁለት የተደረደሩ ናቸው። ትይዩ ረድፎች ወደ አስደናቂው 648 ሜትር ጥልቀት ይወርዳሉ። ይበልጥ የሚገርመው በእነዚህ ህንፃዎች መሰረት በግምት 80 ሜትር ዲያሜትር ያላቸው ሁለት ኪዩቢክ ቅርጾች አሉ። የቲሞግራፊ መረጃው እንደሚያመለክተው እነዚህ ውስብስብ ጠመዝማዛ መንገዶች ያላቸው ቀጥ ያሉ ጉድጓዶች ናቸው። ይህ ንድፍ የሚያመለክተው ተግባራዊ ዓላማን ብቻ ሳይሆን የተራቀቀውን የምህንድስና ደረጃን ጭምር ነው። እነሱም ከስነ ተዋህዶ የግብጽ ሞዴል ጋር ሙሉ በሙሉ ይቃረናሉ። ፒራሚዱ ራሱ በጥንታ ግብጻዊ ታሪካዊ ሁኔታ ውስጥ ትልቅ ትርጉም ያለው ክስተት ነበር። ነገር ግን በዚህ ግኝት የእነዚህን መዋቅሮች ግንባታ እኛ እንደምንረዳው ከግብጽ ስልጣኔ ጋር ማያያዝ አይቻልም። ሌላ ተጨማሪ ነገርም አለ። እሱም በቅርቡ በወጣው ጋዜጣዊ መግለጫ መሰረት የካፍሪ ፒራሚድ የትልቅ በረዶ ግግር ጫፍ ነው። ከጣሊያን በኮራዶ ማላንጋ፣ አማንዶ ሜይ እና ፊሊፖ ቤኒዮ የተሰጠው ይህ ጋዜጣዊ መግለጫ የግኝታቸውን ሞዴል ያሳያል። በውስጡ መዋቅር ማየት እንችላለን። ይህ ግዙፍ ፒራሚድ በ2560 ቢሲ አክለባ አካባቢ ፈርዖን ኩፋ ወይም በኬኦፕስ ስም የሚታወቅ መቃብር ሆኖ ተገንብቷል። በግብጽ በካይሮ ከተማ አቅራቢያ በሚገኘው ጊዛ ኔክሮፖሊስ ፒራሚዱ በኩራት ቆሟል። መጠኑን አስቡት። መጀመሪያ ይህ ፒራሚድ ወደ 147 ሜትር ገደማ ከፍታ ላይ ደርሶ ነበር። ይህ ከ480 ጫማ በላይ ነው። እንዲሁም አራቱም ጎኖቹ እያንዳንዳቸው አስደናቂ 230 ሜትር ወይም 756 ጫማ ያህል ይረዝማሉ። ይህን ታላቅ መዋቅር ለመገንባት የጥንቶቹ ግብፃውያን ወደ 2.3 ሚሊዮን የሚጠጉ የኖራ ድንጋይ ብሎኮችን ተጠቅመዋል። የጊዛ ታላቁ ፒራሚድ ግንባታ ትልቅ ስራ የነበረ ሲሆን ምናልባትም 2 አስርተ ዓመታትን ያህል ፈጅቷል። በዘመኑም እጅግ የላቀ የምህንድስና ጥበብን አሳይቷል። እናም ከአንዳንድ እምነቶች በተቃራኒ አሁን በሰፊው ተቀባይነት ያለው ሐሳብ የሰራተኞቹ አባላት ባሪያዎች ሳይሆኑ የሰለጠኑ ሰራተኞችና የእጅ ባለሙያዎች እንደነበሩ ነው። ከውስጥ ፒራሚዱ አስደናቂ የመተላለፊያ መንገዶችና ክፍሎች መረብን ይዟል። ዋናው መግቢያ በሰሜን በኩል ይገኛል። መንገዶች ወደ ታች ወደ ምድር ውስጥ ወዳለው ክፍልና ወደ ላይ ወደ ንግስቲቱ ክፍል እንዲሁም ወደ አስደናቂው ግራንድ ጋለሪ ይመራሉ። ግራንድ ጋለሪው ትልቅና ባዶ የግራናይት ሳርኮፋጉስ ተብሎ በሚጠራው ወደ ንጉሱ ክፍል ያመራል። ይህም የፈርዖን ኩፋ የመጨረሻ ማረፊያ ቦታ እንደሆነ ይታመናል። የጊዛ ታላቁ ፒራሚድ የጥንታዊው ዓለም 7 አስደናቂ ነገሮች ውስጥ አንዱ ሲሆን አሁንም በቦታው አለ። የጥንቲቷ ግብጽ የፈጠራ ችሎታና የላቀ ስልጣኔ ኃይለኛ ምስክር ሆኖ ቆሟል። ስለዚህ ፒራሚድና እነዚህ ወደ ምድር ጥልቅ የሚወርዱ መዋቅሮች እስካሁን የወጡትን መረጃዎች እንመልከት። በቅርቡ ብዙ ተጨማሪ መረጃዎች ይለቀቃሉ። በማርች 16 ላይ የተለቀቀው ይህ ረቂቅ የጥናቶቻችንን ቁልፍ ነጥቦች ሁሉ ያጠቃልላል። ይህም በጊዛ ፕላቱ ሁለተኛ ፒራሚድ ውስጥ ካፍሬ ፒራሚድ በመባል የሚታወቀው ሲሆን ይህ ጥናት የተካሄደው ወራሪ ያልሆኑ ቴክኒኮችን በመጠቀም ነው። እንዲሁም በአደባባይ ከሚገኙ ሰው ሰራሽ ቀዳዳ ራዳር እና የክፍተት ምንጭ ዩኤምብራ ኬፕላ ድህረ ገጽ የቀረበው መረጃ ነው። ከዚያም የኩፋ ፒራሚድ እና አንዳንድ ውጤቶቹን የመቃኘት ፕሮጀክት የሆነውን የመነሻ ደረጃን ያሳያል። ከሳተላይት መረጃ ሂደት የተገኙ ቲሞግራፊ ምስሎች በስህተት የፈርዖን መቃብር ነው ተብሎ የሚገመተው ሳርኮፋገስ የያዘውን በፒራሚዱ መሃል ላይ ከአጥንት ክፍል በላይ ያሉ 5 ህንፃዎች መኖራቸውን አጉልቶ አሳይቷል። ረቂቅ ወረቀቱ በእነዚህ አወቃቀሮች በኩፋ ፒራሚድ ውስጥ ያለውን የፈርዖን ወይም የንጉስ ክፍል በሚባለው ጣሪያ ላይ ካለው የዜድ መዋቅር ጋር ተመሳሳይ ቅርጽ እንዳላቸው ይገልጻል። በአንዳንድ የቶሞግራፊ ምስሎች ላይ እንደሚታየው ሁለተኛ ደረጃ መዋቅሮች ከተለያዩ የሳተላይት ማዕዘኖች ይታያሉ። ሙሉ በሙሉ ወራሪ ያልሆኑ ቴክኒኮችን በመጠቀም የተገኘው የዚህ መረጃ ትንተና በአጭሩ ተጠቃሏል።
እነዚህ ግኝቶች የጠቅላላውን ውስብስብ 3D ሞዴል እንድንገነባ አስችሎናል። ካፔላ ስፔስ እና ኡምብራ ራዳርን በመጠቀም ከተለያዩ ማዕዘናት የተገኙ በደርዘን የሚቆጠሩ የቶሞግራፊ ምስሎችን መፈተሽ በካፍሬ ፒራሚድ ውስጥ ያሉትን አብዛኞቹን ነገሮች 3D መስሎ መገንባትን አስችሏል። ከአጥንት ክፍል በላይ ባሉት አወቃቀሮች ላይ የተደረገው ትንተና በጣም የተለያየ ቀለም ያላቸው ቦታዎችን ያሳያል። እነዚህም ከተለያዩ አቅጣጫዎች የተወሰዱ የቶሞግራፊ ምስሎችን ከውስጣዊ ሰው ሰራሽ አወቃቀሮች ጋር ያዛምዳሉ። በመቀጠልም ምልክቱ ወደ ጫጫታና ጥምርታ ማሻሻያ የአምስቱን ዜት ውስጣዊ መዋቅር ያሳያል። ይህም 5 አግድም ደረጃዎችንና የተንጣለለ ጣሪያን ያካትታል። የእነሱን ሞዴል ለመፍጠር ጥቅም ላይ የሚውሉት የዊሂብ ጥሬ ምስሎች እነዚህ ናቸው። ይህ ሞዴሉ ራሱ ሲሆን ቲሞግራፊ ከሌላ መስቀለኛ መንገድ ጋር ቀጥ ያሉ መዋቅሮች መኖራቸውን ያሳያል። ከመሬት ወለል በታች ባለው የ3D አምሳያ የዋናው መሬት መዋቅር እንደታየው ከሆነ በአቀባዊ የተጣጣሙ ሲሊንደራዊ መዋቅሮች ከጊዛ አምባ በታች በመቶዎች የሚቆጠሩ ሜትሮችን ያራዝማሉ። ከነዚህ ውስጥ 8ቱ ከሰሜን እስከ ደቡብ በሁለት ትይዩ ረድፎች የተደረደሩ ሲሆን በግምት ወደ 2 ሜትር ኩብ ጥልቀት ይወርዳሉ። በእያንዳንዱ ጎን 80 ሜትር እነዚህን ባህሪያት ይገልጻል። መልክዓ ምድራዊ ስዕሎችና ሞዴሎች ቀርበዋል። ከዚያም ወረቀቱ የበለጠ ትኩረት የሚስብ ዝርዝሮችን አክሎ በቲሞግራፊ ምስል ላይ የተገለጹት 8 ሲሊንደራዊ አወቃቀሮች ቀጥ ያሉ ጉድጓዶች ሆነው በውስጣቸው ደግሞ ባዶና በሚወርድ ጠመዝማዛ የተከበቡ መሆናቸውን ተገልጿል። ከዚያም ሙሉውን ለመወሰን የቲሞግራፊ መረጃን መመርመርን የሚያካትት ሶስተኛውን ደረጃ ይገልጻል። በጊዛ ፕላቱ ስር ያሉ የመሬት ውስጥ ግንባታዎች ከቲሞግራፊ ምስሎች በግልጽ እንደሚያሳዩት አወቃቀሮቹ ከመሬት በታች 2 ኪሎ ሜትር ርቀት ላይ እንደሚገኙ ነው። ከካፍሬ፣ ከኩፋ እና ከመንካሬ ፒራሚዶች በታች የተዘረጋው ከደጋው በታች ነው። ይህ አእምሮን የሚስብ ነው እና ገና ብዙ የሚመጣ ነገርም አለ። ይህ እስካሁን ያጋሩት መረጃ ጨረፍታ ነው። ቪዲዮውን እንደወደዳችሁት አንጠራጠርም። ላይክ እና ሰብስክራይብ ማድረግ እንዲሁም አስተያየታችሁን በኮሜንት ላይ መጻፍ እንዳትረሱ። በሌላ ቪዲዮ እስክንገናኝ መልካም ቆይታ።